እንዴት ናችሁ? ዛሬ ከእንቅልፍ ጋር በተገናኘ ለእንቅልፍ ማጣት ምክንያቶቹን እንዲሁም ደግሞ መፍትሄውን የምናይ ይሆናል። ይህን ችግር ያለባችሁ ሰዎች ቪዲዮውን እስከ መጨረሻ ድረስ እንድታዩት ጠይቃችኋለሁ ማለት ነው። ለሚያስፈልጋቸው ሰዎችም ሼር እንድታደርጉልኝ። ከእንቅልፍ ጋር በተገናኘ አንድ ሆርሞን አለ። ይህ ሆርሞን ሜላቶኒን ሆርሞን ይባላል። ሜላቶኒን እንግዲህ በተፈጥሯዊ መንገድ የሚመነጭ ሆርሞን ነው። ይህም ሆርሞን ማታ ማታ አእምሯችን እንቅልፍ እንድንተኛ የሚያመርተው ሆርሞን ነው። ከመተኛታችን በፊት እንቅልፋችን እንዲመጣ ያደርግልናል ማለት ነው። አንዳንድ ሰዎች ላይ ግን ይህ ሆርሞን በበቂ ሁኔታ የማይመረትበት ሁኔታም አለ። ለዚህ ምክንያቶቹ ምንድናቸው የሚለውን ስናይ የመጀመሪያው ማታ ማታ የሺፍት ስራ ያለብን ሰዎች፣ ማታ ማታ የምንሰራ ሰዎች፣ በሁለተኛ ላይ የሚጨናነቁ ሰዎች በተለያየ ምክንያት ሊሆን ይችላል። የጭንቀታችን ምክንያት ሊታወቅም ላይታወቅም ይችላል። ግን በጣም አብዝተን የምንጨነቅ ሰዎች፣ ሶስተኛ ላይ ደግሞ ማታ ማታ ላይ ስልካችንን ለረጅም ጊዜ የምንጠቀም ሰዎች፣ ከእኩለ ሌሊት በኋላ የምንጠቀም ሰዎች፣ ረጅም ሰዓት ስልካችን ላይ እንዲሁም ደግሞ ፒሲያችን ላይ የምናሳልፍ ሰዎች ይህ ሀፕን ያደርጋል ማለት ነው። እንዲሁም ደግሞ ተኝተን እንቅልፍ ለመውሰድ ረጅም ጊዜ ይወስድብን ከሆነ በትራቭል ምክንያት የእንቅልፍ ጊዜያቸው ወይም የእንቅልፍ ጊዜ ይዛባል። በእነዚህ ምክንያቶች የእንቅልፍ ችግር የምንለው ወይ ደግሞ የእንቅልፍ ማጣት የምንለው ችግር ይመጣል ማለት ነው፣ ሀፕን ያደርጋል። የመጀመሪያው እንግዲህ ለነዚህ ነገሮች ለነዚህ ችግሮች መፍትሄ መስጠት ነው። ካልሆነ ግን ሰፕሊመንት አለ። ይህ ሰፕሊመንት መጠቀም ያስፈልገናል ማለት ነው። ይህ ሰፕሊመንትም መጀመሪያ እንደነገርኳችሁ በሰፕሊመንት መልኩ ደግሞ ሜላቶኒን ብሎ በፋርማሲ ይገኛል ማለት ነው። ይህን ሰፕሊመንት እንጠቀማለን ማለት ነው። ሐኪምን አማክረን ፋርማሲስትን አማክረን መሆን ያለበት። ማንኛውንም ሜዲኬሽን ማንኛውንም መድኃኒት እንዲሁም ሰፕሊመንት ስንወስድ የጤና ባለሙያ አማክረን ቢሆን ይመከራል ማለት ነው። ይህንን ሰፕሊመንት ስንጠቀም እንግዲህ ከመተኛታችን በፊት 30 ደቂቃ አስቀድመን አንድ ፍሬ እንወስዳለን ማለት ነው። ከዛ በኋላ በጨለማ ክፍል ውስጥ የምንቆይ ይሆናል ማለት ነው። ስለሰማችሁኝ አመሰግናለሁ። ቴንክ ዩ ባይ ባይ።